ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስብሐት ለእግዚአብሔር ዘፈጠረኪ ከመ ናምልኮ። ስብሐት ለእግዝእትነ ማርያም እማ አምላክ እግዝእትነ መድኃኒትነ። ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ዕፀ መድኃኒት ኃይልነ ወፀወርነ። ክቡር አባታችን መላከ ገነት ዘላለም ጥበቡ የደብራችን አስተዳዳሪ፣ ክቡር ሊቀ መምህራን ቃለ ጽድቅ የደብራችን ዋና ጸሐፊ፣ ክቡር ኢንጂነር ረድኤት የደብራችን የስብከተ ወንጌል ክፍል ኃላፊ፣ ሊቃውንተ ቤተ እግዚአብሔር፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ ምእመናንና ምእመናት፣ አባቶች፣ እናቶች፣ እህቶች፣ ወንድሞች እስከ ሞት ድረስ በወደደን በልዑል እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን ዋላችሁ? አሜን። ክርስቶስ ድረስ የጠበቀን ያደረሰን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በዛሬው ዕለት መታሰቢያ የተደረገላቸው የሰማያውያን መላእክት የምድራውያን ጻድቃን ሰማዕታት ረድኤታቸው በረከታቸው ቃል ኪዳናቸው አይለየን። በቃል ኪዳናቸው በረከት ሁላችን የሚባርከን እንኳን አደረሳችሁ። እንደ እግዚአብሔር ፈቃድ እንግዲህ ባለችን ሰዓት ውስጥ የምንማማርበት የትምህርታችን ርዕስ የሚሆነው ነፍሱን ሰጠ የሚል ይሆናል። ኃይለ ቃሉን ከኔ ጋር አብራችሁ ትላላችሁ። ነፍሱን ሰጠ በሉ ሲል እንደገና ስለ ቃሉ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ኃይለ ቃሉን የምናገኘው በሉቃስ ወንጌል ምዕራፍ 23 ቁጥር 46 ላይ እናገኛለን። አባ አምሐጽን ነፍሴ ውስተ እዴከ፣ አባት ሆይ ነፍሴን በእጅህ አደራላለሁ ብሎ መጥተው ነፍሱን ሰጠ። ስሙ ለዘላለም የተመሰገነ ይሁን። እንግዲህ ነፍሱን ሰጠ ሲባል ነፍስን ከስጋ መለየት ብቻ አይደለም። ነፍሱን ሰጠ ሲባል ቃሉ እንደው ቀለል ያለ ሊመስል ይችላል አፋችን ላይ፣ ግን ይህን ቃል በደንብ አድርገን ከመረመር ነው ነፍሱን ሰጠ ሲባል ነፍሱን ከስጋው ለየ ብቻ አይደለም። እንግዲህ እንደሚታወቀው እግዚአብሔር አምላካችን አዳምን በዲያብሎስ ፈንታ ፈጥሮ አክብሮ በገነት አስቀምጦት ዲያብሎስ ከሱ በላይ ማንም እንደሌለ አስቦ ሁሉ ከሱ በታች እንደሆነ አስቦ ስለወደቀ የሰው ልጅ በዚህ ምክንያት እንዳይወድቅ የእግዚአብሔርን ፈጣሪነትና የሰውን ፍጡርነት የምታመለክት ዕፀ በለስን በገነት አስቀመጠና ለእመ በላዕክሙ እንተኮ በለሰ ሞተ ትመውቱ፣ ይችን ዕፀ በለስ ብትበሉ የሞት ሞትን ትሞታላችሁ አላቸው እግዚአብሔር ለአዳምና ለሔዋን። ይህን ያላቸው ነፍጓቸው ሰስቷቸው አይደለም። ዲያብሎስ በሞተበት ሞት እንዳይሞቱ፣ በዲያብሎስ ጎዳና እንዳይሄዱ የእግዚአብሔርን ፈጣሪነት የነርሱን ፍጡርነት አውቀው መትሕተ እግዚአብሔር መልዕልተ ፍጡራን አድርጎ እግዚአብሔር ፈጥሯቸዋልና መትሕተ እግዚአብሔር መልዕልተ ፍጡራን ሆነው እንዲኖሩ ምልክትን የሰጣቸው እግዚአብሔር። ነገር ግን ጠላት ሰይጣን በዲያብሎስ በእባብ ስግር ሆኖ ማለት ነው፣ በእባብ ስግር ሆኖ አዳምና ሔዋንን ከፈጣሪያቸው አጣላቸው፣ ከገነት አወጣቸው። ሊቁ እንደተናገረው ወበከመ ተሃብአ ሰይጣን ውስተ ሥጋ ከይሲ በጉኑቱ እስከ ተሰልጠ ወጸንዐ ላዕለ ዘመድነ፣ በባህሪያችን ድረስ ባለስልጣን ሆኖ እስኪጸና ድረስ ዲያብሎስ በእባብ ህልው ሆኖ በእባብ ስግር ሆኖ ይህን ጨለማ ፊቴን ገልጬ ቢሄድ አዳም ያውቅብኛል ብሎ ጨለማ ፊቱን ላለመግለጥ በእባብ ስግር ሆኖ አዳምን ከገነት እንዳወጣው ከማሁ ኮነ ድኅነትነ በተሰውሮ ቃለ እግዚአብሔር ዲበ ዘመድነ፣ እንደዚሁም እግዚአብሔር አምላካችን ባህርየ መለኮቴን ገልጬ ቢሄድ ያውቅብኛል ብሎ በስጋ ደሴት ተሰውሮ መጥቶ ኢየሱስ ክርስቶስ አዳነን። ስሙ ለዘላለም የተመሰገነ ይሁን። ነፍሱን ሰጠ ማለት ይህ ነው። ነፍሱን ሰጠ፣ ራሱን ዝቅ አደረገ። ልዑል አምላክ ትሑት ስጋን ተዋሃደ። ረቂቅ መለኮት ግዙፍ ስጋን ተዋሃደ። የማይራብ የማይጠማ የማይደክም የማይሞት መለኮት የሚራብ የሚጠማ የሚደክም ስጋን ተዋህዶ በስጋ ተራበ፣ ተጠማ፣ ተሰቀለ፣ ተገረፈ።
ስለዚህ ነፍሱን ሰጠ ማለት ይህ ነው። ለአዳም አትብላ የተባለውን ዕፀ በለስ በመብላቱ ለአዳም ራሱን ሰጠ፣ ነፍሱን ሰጠ። እንግዲህ እግዚአብሔር አምላካችን ኦሪት ዘፍጥረት ምዕራፍ 3ን ስንመለከት አዳምና ሔዋን ዕፀ በለስን ከበሉ በኋላ ልጅነታቸው ተገፎ ራቁታቸው መሆናቸውን አውቀው በገነት የተክል ቦታ ውስጥ ተደብቀው ሳሉ እግዚአብሔር ኮቴ እያሰማ መጣ። አይቴሃለሁ ከአዳም አዳም ሆይ ወዴት ነህ አለ። አሁን አዳም ያለበት ቦታ ለእግዚአብሔር ተሰውሮት አይደለም። አሐዚ ዓለም በእራሁ ኢሳይያስ እንደተናገረው ዓለምን በመሃል እጁ እንደተያዘ ይጸውር ድደ ወይነብር ጠፈረ ብለው እንደተናገሩ ኢሳይያስም ሰማይኒ መንበሬ ሰማይ ዙፋኔ ነው ወምድርኒ መካሄደ እግሬ ምድርም የእግሬ መረገጫ ናት። አይኑ ታየኑ ሶሊተ ቤተ ለስሜ ለስሜ የሚሆን ቤት የት ትሰሩልኛላችሁ ብሎ የተናገረው ኢሳይያስ የሚሰወረው ነገር የለም። ልበ አምላክ ዳዊትም አይቴ አሐውር መንፈስከ ከስልጣኔ ወደ የት ይሄዳል? እመኒ አረቁ ውስተ ሰማይ የኒ ሀልወከ ወደ ሰማይ ቦታ በዛ አንተ አለ። ወእመኒ ወረድኩ ውስተ ምድር የኒ አንተ ወደ ምድር ወደ ውቅያኖስ ቦርድ በዛም አንተ አለ። ወእመኒ ረሳይኩ ክንፈ ወሰበርኩ ውስተ ማይለት ሰማይ ህየኒ ዴከ ትመርሃኒ ወታነብረኒ የማንከ እንደ ንስር ክንፍ ተሰጥቶኝ ዓለምን እስክጨርስ ድረስ ብበርም በዛ ስልጣንህ ትወስደኛለች፣ ስልጣንህ ታኖረኛለች። ስለዚህ የአንተ ስልጣን የሌለበት ዓለም የለም ብለው ነቢያት እንደተናገሩ አይቴሃለሁ እያለ መጣ። እግዚአብሔር አዳም ያለበት ጠፍቶት አይደለም። አይቴሃለሁ ያለው ባዘዝኩት ትእዛዝ ጸንተሃል አልጸናህም እያለ እየጠየቀው ነበረ። በዚህ ጊዜ አዳም ምን አለ? ብእሲት እንተዋልከኒ አስፈጠተኒ የሰጠኸኝ ሴት አሳተችኝ። ዮሐንስ አፈወርቅ ይህን ሲተረጉም ምን አለ መሰላቸው? የሰጠኸኝ ሴት ትርዳ ብለህ የፈጠርክልኝ ሴት የምትረዳ አይደለችም፣ የምታሳስት ናት። ስለዚህ አሳች ረዳት ስለሰጠኸኝ ችግሩ የኔ ሳይሆን ያንተ ነው ለማለት ያሰበ ይመስላል ብሏል ቅዱስ ዮሐንስ አፈወርቅ። በዚህ ጊዜ ሔዋንን ደግሞ ለምን ሳትሽ ስላት አርዌ ምድር አስፈጠተኒ የምድር አውሬ አሳተችኝ አለ። እባብን ግን ለምን ያደረግሽ አላላትም። አዳምና ሔዋን ተነሳያን ኃጥአን ስለሆኑ ለምን ያደረጋችሁ ተብለው ተጠይቀዋል። እባብ ግን ኢተነሳይ ኃጥ ንስሐ የማያስፈልገው ንስሐ የማይገባ ኃጢአተኛ ስለሆነ ለምን ያደረግህ አልተባለ። ስለዚህ ከዚህ በኋላ አዳምና ሔዋንን አዳምን ግን ብሎ ረገመው። ብላ ባሁ ተገጽከ ወጥተው ወርደህ በላሉ በወዝህ ብላ ለይቁርከ ሶክ ወአሜከላ እሾ አሜከላ ይቀርብህ መሬት አንተ ወትገባኖችያ ለዛቲ እጽ ከማሁ ድሙ ለዲ በጻ በምጥ ወለጅ ወወልደጅ ይኩን መባይክ ያለምትኪ ከወለድሽ በኋላ መብትሽ በባልሽ ይሁናል። አስተጻሩ እባብን ደግሞ ጉሪ በእንግዳኪ በደረትሽ ሂጂ ወላሲ ጸበለ ማለት እግርኪ የምድርን ትባቢ አስተጻሩ ማይከለኪ ወማይከለ ብእሲት ማይከለ ዘርኪ ወማይከለ ዘርአ በሴቲቱና በአንቺ በዘሯና በዘርሽ መካከል ጠላትነትን አስቀምጣለሁ። የሴቷን ልጆች አንቺን ራስሽን ይቀጠቅጥሻል፣ አንቺን የሴቷን ልጆች ደግሞ እግራቸውን ሰኮናቸውን ትነድፊያቸዋለሽ አለ። ሴቲቱ የተባለች እመቤታችን ናት። በሴቲቱና በአንቺ ማለት በእመቤታችንና በሰይጣን መካከል ያለው ጠላትነት ማለት ነው። በዘራና በዘርሽ ዘራ የተባለው ኢየሱስ ክርስቶስ ነው። እሱ ራስሽን ይቀጠቅጥሻል ማለት ኢየሱስ ክርስቶስ ሰው ሆኖ በቁራኝነት ከሰው ልጅ ሕይወት የነበረውን ከሰው ልጅ ጋር የነበረውን ቁራኝነት በሕቱም ድንግልና ተጸንሶ በሕቱም ድንግልና ተወልዶ ቁራኝነትን ያስቀራል። የሰው ልጅ በጥምቀቱ ተጠምቆ ቁራኝነት እንዲጠፋለት ያደርጋል። በገዳመ ቆሮንቶስ በሦስቱ አርእስተ ኃጣውእ ድል አድርጎ መልሶታል። ራስን ይቀጠቅጣል ማለት ነው። በዛሬው ቀን ደግሞ በመስቀል ላይ ተሰቅሎ ፀሐይ ሲጨልም ጨረቃ ደም ስትሆን ከዋክብት ሲረግፉ መቃብራት ሲከፈቱ ሙታን ሲነሱ የቤተ መቅደስ መጋረጃ ሲሰነጠቅ አየ፣ ደነገጠ። ከባሕርየ መለኮቱ ትንሽ ቅንጣት ታክል ብርሃን ብልጭ ሲያደርግበት ወሪቁ ኃይላተ ሰማያውያን ድንጉፃነ ወድኑናነ ዲበ አውደ መስቀል ቅዱስ ወጽኖ ሰማያውያን መላእክት ደንግጠው ከእግረ መስቀል ስር
እንደ ሳር እንደ ቅጠል እንደ ግንድ ረግፈው ተደርበው አያቸውና ደረገጠ ዲያብሎስ። መኑ ውእቱ ዝንቱ ዘእምዚአየ ይፄው 5500 ዘመን በእኔ ስልጣን ተይዞ የነበረ ሰውን እየማረከ የሚወስድ ይህ ማን ነው አለ ዲያብሎስ። ማን መኑ ውእቱ ዘመነ ኃጢአት ዘሞተ ኃጢአት ሳይሰራ በይሁዳ አድሬ ያስገደልኩት ያሰቀልኩት ይህ ማን ነው? ይህ ማን ነው? ከዚህ በኋላ መድኃኒታችን ኢየሱስ ክርስቶስ በገባው ቃል ኪዳን በነቢያት አድሮ አዳምን ፈለገ። ከልጅ ልጅ ተወልጄ አድንሃለሁ ስላለው በነቢያት አድሮ 5500 ዘመን ፈለገው። በዛሬው ቀን ፈልጎ በማይከለ ምድር በቀራንዮ አገኘው። እሑድ ሁልጊዜም ይህ ቃል አዲስ ነው፣ ትሰሙታላችሁ። ወሶሙ ሐሰሶ ለበግ ግዱፍ ወረከቦ ወጠሮ ዲበ መቅሰፍቱ የጠፋ በግ አዳምን በፈለገው ጊዜ ባገኘው ጊዜ በትከሻው የተሸከመው ቸር ጠባቂያችን ክርስቶስን የወለድሽልን እመቤታችን ደስ ይበልሽ እያልን እናመሰግናታለን። ይህ ነው በዛሬው ቀን ተሸከመን ማለት ነው እኛ። ስለዚህ ነፍሱን ሰጠ ማለት እንዲህ ነው። ነፍሱን ሰጠ ማለት ነፍሱ ከስጋው ተለየች ማለት ሳይሆን በሰው ተተክቶ መከራ ተቀበለ። ሰውነቱን ለሕማም፣ ለሞት፣ ለመስቀል፣ ለግርፋት፣ ለውርደት፣ ለረሃብ፣ ለጥማት ሰጠ። ነፍሱን ሰጠ ማለት ይህ ለ13ቱ ሕማማተ መስቀል ራሱን አሳልፎ ሰጠ። ለስንቱ አልኳችሁ? ለስንቱ? ለ13ቱ። 13 የሚባሉት አንደኛው ተአስሮ ድህርጉ ወደኋላ መታሰር እንደ ወንበዴ ምን አልኳችሁ? ወደኋላ መታሰር። ሁለተኛው ተቀስፎ ዘባን ነው። እንደ ወንበዴ እንደ ሌባ ስጋው አልቆ አጥንቱ እስኪታይ ድረስ መገረፍ ያውም በኃጢአተኞች ያውም በወንበዴዎች ያውም ፍርድ በማያውቁ ፍርድ በማይችሉ ሰዎች መገረፍ። ስንተኛው ነው ይህ? ሁለተኛው። ሶስተኛው ጸዊረ መስቀል እርጥብ ግንድ መሸከም። አስቡት፣ የታሰረ ሰው እንዴት ግንድ ሊሸከም ይችላል? እንዴት ግንድ ይሸከማል? ስንተኛው ነው ያልኳችሁ? ሶስተኛው። አራተኛው ተጠፎ መልታይ በርኩሳን እጆች፣ በቀማኞች እጆች፣ በዝሙተኞች እጆች ፊቱን መመታት። ስንተኛው ነው? አራተኛው። አምስተኛው ወሊቀ ምራቅ ተተፋበት። ስንት አልኳችሁ? 5። ስድስተኛው ወሊቀ ምድር ወደ ምድር መውደቅ። እጁን ታስሯል፣ ግንድ ተሸክሟል። በዚህ ላይ ደግሞ ለምን ተልተህ አትሄድም ያሉት ከኋላ ያሉት ወደፊት ሲገፉት፣ ከፊት ያሉት ወደ ኋላ ሲገፉት ይወድቅ ነበረ። ስንተኛው አልኳችሁ? 6። ሰባተኛው አክሊለ ሦክ የእሾህ አክሊል ተጎንጉኖ ከራሱ ላይ ታደረጉበት። በፍላት ተሳልቆ አነገስነህ እያሉ ተዘባብተውበታልና የእሾህ አክሊል ራሱ ላይ ደፉበት። ያ ከራሱ ላይ ያለው እሾህ ሰውነቱን ሰንጥቆ አጥንቱን እስኪሰበር ድረስ ደሙ በፊቱ እስኪወርድ ድረስ እንዲህ አድርገው የእሾህ አክሊል ደፉበት። ስንተኛው ነው? 7ኛው። 8ኛው ርግዘተ ገቦ ጎኑን በጦር መወጋት። ያም ደግሞ የኢየሱስ ክርስቶስ የስቅላት ምክር ሲከናወን አብሮ ያልመከረ አብሮ ያልዘከረ ከነገረ መስቀሉ ያልተሳተፈ ነገር ግን ለምን ያልተሳተፍ ብለው አይሁድ እና የወነጀሉኝ ሲል ከጫካ የዋለ ከተሰቀለ በኋላ ከሞተ በኋላ በጦር አንድ ለንጊዮስ የተባለ አንድ አይና የነበረ ሰው መጥቶ ወጋው። ሲወጋም ከቀኝ ጎኑ ውሃና ደም እንደ ነፊረር ሆነው ወረዱ ይላል ትምህርቱ። ይህ ስንተኛው? 8። 5ቱ ቅንዋተ መስቀል ሁለቱን ግራቀኝ እጆቹን ግራቀኝ እግሩን ከልቡ ላይ የተቸነከሩት 5ቱ ቅንዋተ መስቀል 5 እና 8 ሲሆን ይሆናሉ 13። ስለዚህ የትምህርታችን ርዕስ ምን ነበረ? ነፍሱን ሰጠ ማለት ይህ ነው። የእኛን መከራ ተቀበለ። እንዲህ አድርጎ የእኛን መከራ ነፍሱን ሰጠ ማለት ሰውነቱን እንዲያውቁ ሰጠ ማለት። ከዚህ በኋላ ሰሞኑን
ትርጓሜ ትምህርተ ኅቡዓትን ስትከታተሉ የሰነበታችሁ ካላችሁ ትርጓሜ ሲተረጎም ሰምታችሁታል። በቲኮ ህምዛይሉ ሰቀቀ መስቀርቶ በቲኮ ህምዛይሉ ሰቀቀ መስቀርቶ መርዙን አጥፍቶ አሽከላውን ቆረጠ። መርዝ ከአካል አንዲቷን የነካ እንደሆነ በመላ አካል ተሰራጭቶ እንደሚጎዳ በአዳም ምክንያት ኃጢአት ወደ ዓለም ገብቶ ዓለም ሁሉ ተጎድቶባት ነበር። ስለዚህ በዚህ ምክንያት ነፍስ ስትጸነስ ሰው በዘር በሩካቤ ይወለዳል፣ ይጸነሳል። ነፍስ ትጸናለች። ስትጸና አይቶ ዲያብሎስ ይቆራኛታል ማለት ነው። ይቆራኛታል አብሯት እስክትወለድ ድረስ ጽንሱን አብሯት በማይጠን ተዋህዶ ይኖራል። አብሮ ይወለዳል። ኃጢአት እያሰራ ጣዖት እያስመለከ ያሳድጋል። ሰው በሚሞት ጊዜ ነፍሱን እንዲህ አድርጎ ተረክቦ ወደ ሲኦል ስጋውን ወደ መቃብር ይዞ ተቆራኝቶ ይኖር ነበር። ሊቁ እንደተናገረው ወለዘሞተ እምኔሆሙ የአስሩ ነፍሶ አሜሃይት ነው አነሳ ውስተ ገሃነም እስከ ይመላእ አብያተ ሞት። ከነርሱ የሞቱትን ሁሉ ነፍሳቸውን እየተቆራኘ ወደ ገሃነም ወደ ሲኦል እየወሰደ ያግዛቸው ነበረ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ግን እንበለ ዘር እንበለ ሩካቤ ተጸነሰ፣ አሽከላውን ቆረጠ። ተመልከቱ፣ ቁራኝነትን አጠፋ። እኛም ከእርሱ ከቀኝ ጎኑ በፈሰሰው ውሃ ተጠምቀን ቁራኝነት ቀረ። ስለዚህ ዛሬ ነፍሱን ሰጠ ማለት ይህ ነው። ራሱ ለሰው ልጅ አሳልፎ ሰጠ። ስለዚህ መድኃኒዓለም ክርስቶስ ለእኛና ለእናንተ ለእኔና ለእናንተ እንዲህ ራሱን አሳልፎ በቀራንዮ አደባባይ የሰጠበትን ነፍሱን የሰጠበትን ቀን ነው እያሰብን ያለነውና በእውነት ለዚህ ስላደረሰን ስሙ ለዘላለሙ የተመሰገነ ይሁን። ይህን ሁሉ መከራ ስለተሸከመልን ለእሱ ከምስጋና ውጭ ምን ይገባዋል? ምን ይገባዋል? በእውነት የእርሱ ቁስል የሚያመን ከሆነ የእሱ ረሃብ ረሃባችን ከሆነ የእሱ ጥማት ጥማታችን ከሆነ ነገ የምናከብረው ታላቁ በዓል ትንሣኤ ነው አይደለም? የተራቡ አሉ፣ የተጠሙ አሉ፣ የተራቆቱ አሉ። ረሃቡ ከገባን፣ ጥማቱ ከገባን፣ ርዛቱ ከገባን፣ መስቀሉ ከገባን እነዚህ ሰዎች በያለንበት እንድናስብ የቤተክርስቲያን መልእክት ነው። ያስተማረን የመከረን ስሙ ለዘላለሙ የተመሰገነ ይሁን። በዚህ ቅድስና ስፍራ እንድንሰባሰብ የፈቀደ የአባቶቻችን አምላክ ቅዱስ እግዚአብሔር አሸናፊ ስሙ ከፍጥረታት አንደበትም ለዘወትርም ለዘላለም የተመሰገነ ይሁን። በዚህም ደግሞ ለቃል መውረድ ለሥጋ ማድረግ ምክንያት የሆነች ድንግል ማርያም ስለ ቃል ኪዳኗ ስለ አማላጅነቷ የተመሰገነች ትሁን። እንግዲህ የተወደዳችሁ የክርስቶስ ቤተሰቦች የሰሙነ ሕማማት ሳምንት ከእሁድ ሆሳዕና ሰርክ ጀምሮ እስከ ቅዳሜ እስከ ትንሣኤው ሌሊት ድረስ ሰሙነ ሕማማቱን እያሰብን እንቆያለን። ዛሬ ደግሞ ስቅለተ ዓርብ ላይ ደርሰናል። እንግዲህ ሰኞ ዕለት መርገመ በለስ የተፈጸመበትን አንጾተ ቤተ መቅደስ የተከናወነበትን ዕለት አልፈን ማክሰኞ ደግሞ እንደዚሁ የትምህርት ቀን የጥያቄ ቀን በኃይሉ በስልጣኑ ያስተማረውን ያደረገውን እየተማማረን ቆይተናል። ደግሞም ረቡዕ ዕለት ምክረ አይሁድ በሚል አይሁድ ክርስቶስን ይሙት በቃ ፍርድ በሸንጓቸው የመከሩበት የፈረዱበትን እርሱን የምናስብበት ዕለት ሆኖ አልፏል። ደግሞም ሐሙስን ጸሎተ ሐሙስ እንደዚሁም ደግሞ የአዲስ ኪዳን ሐሙስ ጸሎተ ሐሙስ እያለን አክብረናል። የምስጢራት ሁሉ አክሊል የሆነውን ሥጋ ወደሙን ያከናወነበት